ያው እስካሁን ድረስ እንግዲህ ይህ ከጀርባ የምትመለከቱ ሰው ማን እንደሆነ አውቃቸዋል ብዬ አስባለሁ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ላይ ግድያ ሙከራ ሊያረግ የሞከረውና የተያዘው ግለሰብ ነው። ፍርድ ቤትም ቀርቦ እንግዲህ ኦፊሻል በሆነ መልኩ ክስ ቀርቦበታል። ክስ የቀረበበትም እንግዲህ የአሜሪካኑ ፕሬዝዳንትና እንዲሁም ባለስልጣኖቻቸው ላይ ግድያ ሙከራ በማድረግ ነው። ያው ብዙዎችም እየተናገሩት እንዳለው ከሆነ ሴታፕ ነው እያሉ ነው። ስለዛ ነገር የወጣ ነገር የለም። ነገር ግን ከዚህ በፊትም እንደነገርኳችሁ ይህ ግለሰብ የታጠቀው የመሳሪያ አይነት ማለትም በቃ ጦር ሜዳ የሚሄድ ነበር የመሰለው። አንድ ወታደር ከሚታጠቀው ትጥቅ በላይ ታጥቆ ነው እንግዲህ የአሜሪካኑ ፕሬዝዳንትን ለመግደል የሞከረው። በሆቴሉም የተገኘው በሲክሬት ሰርቪስም ፍጹም በፍተሻ ሳይገኝ ድንገተኛ ጥቃት የሞከረው። በነገራችን ላይ የአሜሪካኑ ስፔሻል የሆኑ ጠባቂዎች ብቻ ናቸው እንደዚህ አይነት ትጥቆችን የሚታጠቁት በሳቸው ዙሪያ ያሉ። ያው ሄጃቸው አይደለም፣ ነገር ግን ከዚህ ቤት እንደተመለከትነው አብዛኞቹ ሽጉጥ ነው የሚታጠቁት። ይህ ግለሰብ ግን የታጠቀውን የመሳሪያ ብዛት ላሳያችሁ፣ ኮፒ ሊንክ እና ሼር አድርጉት ቲክቶክ እንዳይዘው። ፎክስ ኒውስ ኦፊሻሊ እንዳወጣው መረጃ ከሆነ ይህ ከኋላ የምትመለከቷቸው መሳሪያዎች ሁሉ ተደግሞ አይደለም፣ እያንዳንዱ ለየብቻ ናቸው። እነዚህን ሁሉ በሰውነቱ ታጥቆ ነው ወደ ፕሬዝዳንቱ እራት ወደሚበሉበት ቦታ የቀረበው። ሽጉጥ አለ፣ ሻትጋን አለ፣ እንዲሁም 4 የተለያዩ ስለቶችም አሉ። ታዲያ ዋናው ጥያቄ እንዴት ይህ ሁሉ መሳሪያ ሲክሬት ሰርቪስ እንግዲህ ታውቋቸዋላችሁ፣ እንደዚህ በብዛት ታጥቆ ሲንቀሳቀስ ራሱ በእንቅስቃሴው ለይተው እንዴት እንኳን አላዩትም የሚለው ነገር ዓለምን እያነጋገረ ይገኛል። ምክንያቱም በደዚህ አይነት ስፔሻል በሆኑ ራቶች ወቅት ራሱ የፕሬዝዳንቱ ልዩ ታማኝ የሆነ ሰውና ባለስልጣን ካልሆነ በስተቀር ራት የሚበሉበትን ቢላና ስለት ይዞ መቅረብ ራሱ አይችልም። እና ብዙዎችን በአሁኑ ሰዓት እያነጋገረ ይገኛል። ቪዲዮ እንዳያስ ኮፒ ሊንክ እና ሼር አድርጉልኝ። ብሩክ ነኝ። መልካም ምሽት ይሁንላችሁ። ሀሳባችሁን ኮመንት ላይ አስቀምጡልኝ።